ሰላም እንዴት ናችሁ? ደህና ናችሁ? እንዴት ከረማችሁ? ዛሬ በአዲስ ቪዲዮ መጥቻለሁኝ። ያው እንግዲህ ማባያ እየቀያየርን መብላት አለብን አይደለ? ማባያ ብቻ ሳይሆን ዋናው ምግባችን ራሱ። ዛሬ የማሳያችሁ የአይብ ቂጣ ነው። እዚህ ጋር አንድ ኩባያ አይብ አለኝ። እሷን ነው የማረገው። እንግዲህ የምበላውን ነገር እንትን ሲለኝ እፈጥራለሁ ዝም ብዬ። ስለዚህ እችን እዚህ መፍጫዬ ውስጥ ከታታለሁ። አይዋ ኖርማል አይብ ነው አይደል? ኖርማል ነው። ከዛ እዚህ ጋር 4 እንቁላል አለኝ። 3ቱን ነው የምጠቀመው። አስኳሉን ብቻ ነው የምጠቀመው። አስኳሉ ነው ነጩ ማረሚያ ከስር እያልክ ይወጣችሁ። አፋፌን በይ። አንድ ገባ ማለት ነው። አንድ ገብቷል። ይሄ ሁላ በቃ ቼክ ለማድረግ ነው አይደል? አይታወቅም። ለነገሩ ብዙ ጊዜ እንትን እንቁላል አይበላሽም። የፈረንጁ አይበላሽም። አመለጠኝ። እዛ ውስጥ የገባለ ይወጣታል። እንደምንም አድርጌ ሂሳብ ነው። እናንተ እንደ እንቁላላችሁ ሳይዝ እንደ እንቁላላችሁ ሳይዝ እንደ ፍላጎታችሁ እየቀነሳችሁ አይቡንም ቀንሳችሁ መስራት ትችላላችሁ። እኛ ብዙ ጊዜ እንግዲህ እጅጌ ቪዲዮ ስትሰራ ለስኳር ህመምተኞች የሚሆን ያለ እንጀራ በምን እናጣብቀው ማጣበቂያውስ ይባላል። ምክንያት አይሰራም። አይ እንደሱ ምክንያት አይሆንም። ለራሳችሁ እንትን ስትሉ በቃ እስከ መጨረሻው ጥግ ነው መሄድ ያለባችሁ። በጣም እዚህ ጋር ይኸውላችሁ ደቀቅ ያደረኩት ሽንኩርት፣ ነጭ ሽንኩርት አለኝ። እሷን እጨምራለሁ። ለራስ ሲባል አሁን ሐኪም ቤት ስንሄድ ምን ያህል ነው ብር የምናወጣው? እውነት ነው። እየበላን ካልተስማማ ግዴታ እንትን ማለት ነው። ትንሽ እንትን ጨው ጨምሬያለሁ። ዞሮ መጨረሻ ላይ ያስወጣችኋል ወጪ ነው የምትይው። እኔ ስለማውቀው ነው እንግዲህ ይቅርታ አድርጉልኝ። ያው እኔን ያየ ሰው የሚከተል ከሆነ ይከተለኝ፣ አለበለዚያ ግን ያው የተስማማው ይከተል፣ ያልተስማማው በሚስማማው ሂድ እያልሽ ምንም ይሄ ግዴታ እኮ አይደለም። በቃ ስለዚህ እኔ ከአቅሜ በላይ ሆኖብኝ ነው ወደዚህ እንትን የገባሁት። እንግዲህ ከዚህ በፊትም ተናግረሻል አይደል? በመድኃኒት በኪኒን በኢንሱሊን ያልተመለሰ ነገር ነው። እኔ ስንት አመቴ ነው እንግዲህ 18 አመት ይሆነኛል። ኪኒን ሶስት ከኪኒኑ በኋላ ደግሞ በሄድኩ ቁጥር በየ3 ወሩ አዳዲስ ነገር እየተጨመረልኝ ነው የምመጣው። ግን እየጨመረ ነው እንጂ እየቀነሰ አይሄድም። ስለዚህ እባካችሁን ደግሞ እንደዚህ ስንል የሐኪሞችን እንትን እያጣጣልን አይደለም። ያው እዚህ ጋር መትቼዋለሁኝ። እዚህ ጋር ደግሞ ትንሽ ዘይት ያው መጥበሻውን እንዳይዝብን ትንሽ ዘይት ቀብቼዋለሁኝ። አሁን የመታሁትን አይብና እንቁላል እንጋግረዋለን። ማፍሰስ ነው በይ። ትንሽ ግላብሻለች። ወዲያ ወዲህ ስል ከዛ እፍን ማድረግ ነው እንግዲህ። እፍን አድርጋ ያው አይብ እንግዲህ ጊዜ ይፈጃል። አሁን ተኖ እስከ እንትን እስከሚያል እንደዛ እያደረግን እንጠብቃታለን። ቀንሻታለሁ እሳቷን። ወዳ ተከድኖ ይብሳል። ሲበስል እንገናኛለን። ይኸውላችሁ ሲበስል ነው ውበቱ የሚመጣው። ይሄው ቂጣችን የአይብ ቂጣችን እንደዚህ ሆኖ ገልብጠነዋል። አሁን የላይኛውን ወደ ታች ትንሽ በሰል እንዲልልን ገልብጠነዋል። ከስር እንደዚህ ሆኖ ቃብሎልናል። አሁን ትንሽ በሰል ሲል እናወጣና ሞሻሽራ ነው ሳንዱች ይሆናል እናዘጋጀዋለን። ይሄ ሁሌ እንትን የሚባል ሳይሆን ለአምሮት አንዴ ለወጥ ያለ ነገር ሲያስፈልግ ማጣበቂያ ሲያምር ማንኪያውን ወይ ሹካውን ቁጭ አድርገን በዚህ የፈለግነውን አይነት ነገር እንበላበታለን። በስጋ ተጠብሶ በአትክልት ምናምን ይሆናል።
እጅጌ እኮ አሁን ማንኪያና ሹካ ጓደኞች ሆነዋል። አሪፍ በኪስሽ ላይ ያሽን ምትዞሪ። አይ ምን አዞረኛ የሚሄድበት ቦታ ሹካ ማንኪያ አይጠፋም። ስራ ቦታ ላይ ሹካ ማንኪያ አይጠፋም። ያው እንግዲህ እነሱ ሲሄድ ደግሞ የምፈልገውን ነገር ይዤ ነው የሚሄደው። ከወዲሁ ተናገሪ። አላስቸግርም። ሰው ቤት ሲሄድ ራሱ የምን በምሳቃ በትንሹ ይዤ እሄዳለሁ። ለምን ስለዚህ ይሄን ያህል ነው የምጠነቀቀው ያልሽ ነው። ይሄን ያህል ነው የምጠነቀቀው። እዚህ ደረጃ ደርሻለሁ። እንደኔ እንጀራ አፍቃሪ ምንም ሰው የለም ነበር። ከእንጀራ መውደዴ የተነሳ ለምለም እንጀራ እዚህ ጋር ይዝና ሻይ እዚህ ጋር አስፈልቼ እንደዚህ እያረኩኝ ነበር መበላ። ሻይ በዳቦ ሰው ሲበላ እሷ ሻይ በእንጀራ ነው። በጣም ነበር የምወደው። ምን ይደረግ እንግዲህ እንጀራ ያሳደገን ነው። የጤና ጉዳይ ሆኖ ነው እንጂ እንጀራ ተጠልቶ አይደለም። ሲሻለኝ እመጣልሃለሁ አለቀው። ይሄ ስበላ የኖረውን እየደበደበኝ የኖረውን ነገር አሁን ደግሞ እኔ እየደበደብኩት ልክ ላስገባው ነው። እውነት ነው። አያችኋ ምን ያህል እንትን እንደሚፈጅ። እኛ ጊዜ ወስደን ነው እንትን ያለው። በጣም እንትን አይቡ ውሃ ነገር ስላለው ግዴታ እንትን ማለት አለበት መጠጥ እስከሚል። እስከዛ እየበሰለ ነው። ያራል ብላችሁ እንዳፈሩ። ቃሲል ነው ጥሩ። አትፍሩ። ይኸው እችን የመሰለች ቂጣ አውጥተናል። አታምሩ? የፍርኖ ዱቄት ቂጣ ነው የምትመስለው። ተዳምጦ ምናምን የተጋገረ ተዳምጦ እቺን ታምራለች በጣም። ማባያ አዘጋጅተሻል? አዘጋጅቻለሁ። እሱን አድርጌ ደግሞ እንገናኛለን። በቃ አሁን እቺ ናግባ በሞቴ ትባላለች። ብሮኮሊ ገባ። እጄ ንጹህ ነው። በእጄ ነው የማደርገው። ችግር የለውም። እናንተ በማንኪያም በሹካም ማድረግ ትችላላችሁ። ያው እዚህ ጋር አበባ ጎመን እያደረግን ነው። ስለዚህ አሁን ሁሉንም በአጠቃላይ ፕሮቲንም ቬጂቴብልም እያገኘሽ ነው ማለት ነው። አሁን ይሄ ገንፈል ያደረኩት ነው። ጥሬ እንዳይመስላችሁ። ጥሬ አይደለም። ዛሬ ምርያት በላ ልያት በላ የራሴ ነው። ለምንድን ነው ግን በዳር የሄድሽው? አጥፋዋለሁ ለማጠፍ። በቃ ፕሮፌሽናል ሼፍ ሆንሽ እኮ። ሼፍ ቢታጣ እውነት ከለሩ ራሱ ውበቱ እየጨመረ ነው። እጅጌ ውበት ሲለካ እጅጌ ነች ለካት ያለሽ። ይሄው እንደዚህ ደግሞ እቺ ቃሪያ አመጣጣ ከጓሮ ነው። የጓሮ ናት። እዚህ ጋር አሳምረናታል። ትንሽ ደግሞ መጥበሻ ቅጠል ለጣም በቃ ትንሽ ነው ለጣም። እናንተ መተው ትችላላችሁ ጣሙ እንዲያወጣልን። እሺዬ ጨው ስለሌለው እንትኑ ያው ሁሉም ዝም ብለሽ ገንፈል ነው አይደል ያረክሻቸው። ትንሽ ይኸውላችሁ። ይኸው እንግዲህ ጣብ ነው የማደርገው ዘይት። አለቀ። በዚህ መልኩ አለቀ። ይሄ ነው እንግዲህ። እናንተ እንደዚህ ሞክሩት። እኔ ስለወደድኩት ነው ለእናንተ ማሳያችሁ። ከዛ ይሄ እንደዚህ ይታጠፋል። ሳንዱች ሆነ ማለት ነው። ያው በጣም ነው የሚያምረው አቀራረቡ ምኑ። እስኪ ያው እንደ ኖርማል ቂጣ ድርቅ አላለም ማለት ውስጡ እርጥበት ነገር አለ። ግን ከጥቅሙ ከምኑ አንፃር ስታስቡት አንደኛ ነው። በጣም እንቁላል ነው። አይብም ይፈቀድልናል። አይብ ባይዘዌይ ፕሮቲን አለው። ብሉ ተመገቡ ተብለናል። አታምርም? እስኪ ከልቢዋት ያው በሰሪዋ ነው የወጣችው። ነገርኩሽ እኮ ውበት ሲለካ አልኩሽ አይደል? ያው እጅጌ ናት። ቂጣ ማረን ምናምን እንዳትሉ፣ ይሄንን እየሰራችሁ ተመገቡ። በቃ አለቀ። ይሄ ስንዴ ቂጣ፣ የፍርኖ ዱቄት ቂጣ። አዎ አንድ ሰው እንደውም ኮመንት ላይ የምን ዳቦ ይቻላል እያለች ነበር። የምንም ዳቦ አይቻልም። ምንም ስኳራችንን ካልቀለበስ ነው በስተቀር። አዎ እንግዲህ እንደምታዩት ይሄ ሬስቶራንት ሄዳችሁ የምታገኙትን ሳንዱቹ ላይ ያስንቃል። እኛ አሁን
እሷ በአትክልት መብላት ስለፈለገች ነው እንጂ ለዛሬ ውስጡ ላይ በደንብ ጠቅልላችሁ እንደ ሻዋርማ እንደ ቺክን ወይ ደግሞ የተፈጨ ስጋ ዶሮ አርጋችሁ ቱና አርጋችሁ ብትመገቡ በቃ ምን ያደርጋል። እንጀራ የሆነ ትዝ ይላችኋል፣ ይናፍቃችኋል፣ ግን አምሮታችሁን ያወጣላችኋል። እንጀራ እናንተ ስትበሉ እኔም እያየሁኝ መብላችሁ ነው በስሜት መቃለቀ። ይሄን ደግሞ ከምን አወቅሽ እንዳትሉ እኔም እዚህ ዳይት አንድ ቀን አንድ ስንት ነው 1 ወር ምናምን ጀማሪ ነኝ። ጀምሬ ነበረ ያኔ የጀመርኩ ጊዜ በጣም ለውጥ አይቼበታለሁ። አሁን ከጀመርኩኝ ጀምረሽ አንቺ ምርዬ ሊሊ በዚህ ሳምንት ሚሚላ ውጭ ያሉት ጀምረናል። በህብረት ነው የጀመርነው። ለሷም ሞራል እንሆናለን። እንደዛ ሆኖ ነው ይኸውላችሁ። በቃ ሰርታችሁ ተመገቡ። እኔ ይዤው ገብቼ ቁጭ ብዬ ደመስሰዋለሁ። ይናዳል። ይሄ ሁላ ብዙ እንዳይመስላችሁ ደግሞ። አይ እኔ ወድጄዋለሁ። ስለተስማማሽም በጣም ደስ ብሎኛል። እንቁላል ነው። አይባችን 1 ኩባያ ናት። ሌላው አበባ ጎመን ነው፣ ብሮኮሊ ነው፣ ቃሪያ፣ ሽንኩርት ነው። በቃ እናንተ በምትፈልጉት እንትን መብላት ትችላላችሁ። በጥቁር ጎመንም አርጋችሁ እኛ ይሄንን ይመስላል ዛሬ። ስለዚህ ለማንም ማቅመስ አልችልም። እንግዲህ ይቅርታ አድርጉልኝና የራሴ ናት እንጂ ገብቼ እበላታለሁ። እና እንዴት አየሽው ምርዬ? እኔ በጣም ወድጄዋለሁ። እኔም ገብቼ ሞክረዋለሁ። ከዛ እንዳልኩሽ ተቀላቅያለሁ ይሄንን ዳይት ግሩፕ አባሎች። ስበላ ብታየኝ እንዳደነግጡ ግን 1-2 ቀን ሰው ይሳሳታል። ችግር የለም። ቅድመ ጥንቃቄ ነው የኛ እኮ እናንተ ግድ ነው የምር። እናንተ ሰርታችሁ ብሉ። በተለይ የስኳር ታማሚ፣ የደም ግፊት፣ ውፍረት ያስቸገረው ይሄንን እነዚህ ተመጣጠነ ምግብ እያያችሁ እየሰራችሁ ብሉ። ከእንጀራ ከዳቦ ከፓስታ ከመኮረኒ ነፃ ሁኑ ባካችሁ ታማሚዎች ባካችሁ። ስኳር በሽታ እኔ ከጎኔ የነጠለኝን ሰው አውቃለሁ። ምን አድርጎ ኩላሊቱን ፌል አድርጎ በደንብ ስለማቅ እኔ አሁን እስቲ ትንሽ ለልጆቼ እድሜ ጨምርልኝ እያልኩኝ ራሴን እየጠበቅኩ ነው። አሜን አሜን። እግዚአብሔር ይጨመርበት። አሜን አሜን አሜን። ደግሞ ሰብስክራይብ እያደረጋችሁ አይደለም 100,000 መግባት አለባት። ይሄውላ ትምህርት እየቀሰማችሁ እንዴት ነው ነገሩ? ኧረ ተው እኔ በቃ ከተናገርኩኝ እቆጣለሁኝ። አሁን ቁጣ ልጀምር ነው ወይ? ሉሲ የዛሬ ቪዲዮአችን ይሄን ይመስላል። ስለተከታተላችሁን እናመሰግናለን። ቻው